ሰዓታችን ሰላም እንዴት ናችሁ? ያህን ቤተሰቦች አላችሁ? አለውኝ አልহামዱሊላህ። እዚህ ጋር ሀኒ አለች። ሀኒ ግን በነገራችን ላይ ዛሬ ነው የተዋወቅነው እኔና እሷ። ተማሞች ቤት ነው የምንሰራው ግን ተያይተን አናውቅም። ዛሬ ነው የተያየነው። ዛሬ ደግሞ ገጠር ሄደን እስቲ አንድ ነገር በሉ። እዚህ ጋር ፍሩት እየበላን ነው። ከዛ በቆሎ ልንጠብስ ነው። ያያችሁ እሳት አለ። ግን የት ሀገር ነው እንደዚህ ፍሩትና በቆሎ የሚበላው? ግን ያጀማ የት ሀገር? ስለዚህ ፎሎ አድርጉን። እኔንም ደግሞ ከስር ሜንሽን ታደርገዋለች። ላይላ ፋሽን የምን ፎሎ አድርጉኝ ያጀማ። ልብስ ምናምን ነው የምሸጠው። በዛውም እየገባችሁ ግዙኝ። ሀና የምትወዱ ሰዎች እሺ ፍቅሮቼ እየበላችሁ እኔና ሀና እንግዲህ የሆዳችሁን ነገር አደራ ተብለናል። ሀናማ ማሻአላ። እኔ ግን በላለው አልወፈርም። በላለው ውፍረት ማፊ። በነገራችን ላይ እኔ ደግሞ ልብስ ብቻ አይደለም የምሸጠው። ባል የሌላችሁ ሴቶች ባልም ጭምር አመጣለሁ። ሰምታችኋል። እኔ ግን ባል አልፈልግም አለች። ሀኒ ወይ አትፈልጊም ባል? ላ ታይ ላ ባል مشكلة والله ما في مشكلة ترى. الحين برد ترى. በቃ ሀኒ አልፈልግም ብላለች። ግን ባል የምትፈልጉ ሰዎች እኔን ፎሎ አድርጎኝ። የምር ባልም አለ እኔ ጋ። ይኸው በቆሎ ጠበሳ ደግሞ ጀምረናል ማለት ነው። እና ሀና እንደዚህ ብላኛለች። እድሜሽ ትልቅ ነው ማዘር እያሉኝ ተቸገርኩኝ አለች። እናማ ሀና ትልቅ ሰው አይደለችም። ሰው እናንተ በቃ በፊቱ ወይም ደግሞ ሰውነቱ ላይ በለበሰበት ስጋው በውፍረት ነው እንደ እድሜ የምትለኩት። ያ ጀማ ውሽፈ ኮሜንቱ ያና ትክክለኛ እድሜውን ከፈለጋችሁ ግን ፎሎ አድርጉኝና እኔ ሾክላችኋለሁ። እሺ መታወቂያዋን ስላየሁኝ እኔ ነግራችኋለሁኝ። እሺ እድሜዋን ማለት ነው። ታዩ። አሁን ወደ በቆሎ ገብተናል። ያው ወደ በቆሎ ገብተን እየበላን ነው እላችኋለሁ። ዳይብጆሽ እኔ ነው ጨምሬ ስራዬ ነው እኮ የሚያስቀኝ። እየበላችሁ